እናደርግና ሳናጣራ መረጃ ይዘን አንመጣም። ያገዛዙ ኃይል በተለይ አሁን ከአርበኛ ዘመነ ካሴ ጋር በተያያዘ የነዛው ማስረጃ በሁለት መንገድ አሳሳች የሆነ አደገኛ ስልት ተከትሎ ነው የመጣውና በእርግጠኛነት ይሄ አሸርጠው እንዲያለቅሱ የሚያደርጋቸው ነው። ሀውካም እንደዚህ አይነት እንቅስቃሴዎችን እንዴት በጥንቃቄ የሚለው ግራ ይገባቸዋል ብዬ አስባለሁ። በጣም ጥንቃቄ በተሞላበት መንገድ ነገሩን አይተነዋል፣ እናጋራችኋለን። የገባችሁበትን ቻናል በረምብል ላይ ያላችሁም በዩቲዩብ ቻናል ላይ ያላችሁም ቀዳሚ ተግባራችሁ ላይክ ማድረግ መሆን ይኖርበታል። በዚሁ መሰረት ስንቶቻችሁ የላይክ በተኑን ሂት አድርጋችኋል? የላይክ በተኑን ተጭናችኋል? እስኪ እንደው በጣም እቺ ቀላሏ ሰው እኮ በየተራራው በየሸንተረሩ እየተጋደለ ነፍሱን ሰጥቶ ረሃቡን ጥሙን ታግሶ ብዙ የደከመ እየለፋ ነው የሚገኘው እና እንደው በተቻለ መጠን ይህን ቀላሉን ኃላፊነት ለመወጣት አትቦዝኑ ለማለት ነው። ሁላችሁም የበኩላችሁን ርብር ማድረግ አትዘናጉ። መጀመሪያ ላይክ አድርጉ። ከዚያም ላይክ ያደረጋችሁ አካላት ሼር አድርጋችሁ የቀጥታ ስርጭት ጀምሯል ብላችሁ በፌስቡክ ገጻችሁን መጽሐፍ ላይ መለጠፋችሁ እርግጠኛ ሁኑ። በቴሌግራም በዋትሳፕ እና በሜሴንጀርም በመሳሰሉት የጋራ ግሩፕ ያለችሁበት ቦታ ላይ ደግሞ ወደ ግሩፑ ሊንኩን በመላክ ብትሳተፉ ቀና ነገር አደረጋችሁ ማለት ነው። አድማጮቻችን በድጋሚ ከኛ ጋር ቆይታ አድርጉ። አንድ 30 ሰከንድ እንውሰድ። ማን ከየት ገባ የሚለውን ቼክ ካደረግን በኋላ ወደ ዝርዝር መረጃዎቹ አልፋለሁ። ከተናገርኩ በኋላ ያለውን ነው የምቆጥረው። ከተናገርኩኝ በኋላ ሰው ዛሬ እሺ፣ ቶሮንቶ ቀዳሚ ሆነዋል። ቶሮንቶ ከዛ አንተነህ ከአየር ጤና ከዚያ ቦስተን እንበርታ ቤተሰብ ብላለች ኢትዮጵያ ሀገሬ። አድሚናችን እናመሰግናለን። ተፈሪ መኮንን ገብተዋል። በጣም ከልብ እናመሰግናለን። ከካናዳ ቶሮንቶ ብሩክና ቤተሰቡ ከኦቶዋ ካናዳ ሁልጊዜም እንደሚያደርጉት ገብተዋል። እናመሰግናለን። ከፍኖተ ሰላም ገብተዋል። የሽሜ ሰፈር ልጅ ነኝ ብሏል። ከሳውዝ ኮሪያ ገብተዋል። እንደተለመደው እናመሰግናለን። ከነቡቺ ዘባተሎ ሰፈር ገብቻለሁ ብሏል። እናመሰግናለን። ከፊት በር ወይም ሸራተን አሁን እንግሊዝ ነው ያለሁት ብለዋል። እናመሰግናለን አንተንም። ከሳሪስ 58 ገብተዋል። ከሱዳን ገብተዋል። ከኢትዮ ሰገነት ሚዲያ ከማማው ላይ ብሏል። እናመሰግናለን። ከወልዲያ ሰላም ይብዛ ብላችኋል። ሰላማችሁ ይብዛልን፣ ከልብ እናመሰግናለን። በነገራችን ላይ ወልዲያ አብይ አህመድ ወደ ወልዲያ ቀናለሁ ብሏል። ለዚህም የተሰጠ የማስጠንቀቂያ መልእክት አለ። እሱንም በተመለከተ የምንላችሁ ይኖራል። የወልዲያ ጉዳይ እንደዚሁ እናነሳለን መረጃውን። ከቤተል ነው ለቡቺ ጮርናቄ ወርውርልኝ ካለበት ብሏል። ለእኔ ቀርባለሽ አደርሳለሁ። ይህንን እንቀጥል። ከጀርመን ገብተዋል። ከደጋዳሞት ገብተዋል። ከኒውዚላንድ ገብተዋል። በርቱ እናንተም። ከጋዜቦ አካባቢ ገብተናል ብሏል። እናመሰግናለን። ከስዊድን ገብተዋል። ከጎንደር፣ ከሸገር ሲቲ፣ ከአውሳ አፋር፣ ከቶሮንቶ፣ ከልደታ ባልቻ ሆስፒታል፣ ከጉለሌ፣ ከ5 ኪሎ፣ ከጀርመን፣ ከኖርዌይ፣ ከአራብሳ አካባቢ፣ ከመራዊ ገብተዋል። የሽሜ ሰፈር ልጅ ከሳውዝ ኮሪያ ቀደምን ብሎናል፣ ገብተዋል። እናመሰግናለን። መራዊ ባይዘው የአርበኛ ዘመነ ካሴ ትውልድ አካባቢ ነው። ከሱዳን ገብተዋል። ከዩኬ ላንችስተር ገብተዋል። ከአራብሳ ቦሌ መሆኑ ነው ገብተዋል። ከቀጨኔ መድኃኔዓለም፣ ከአቡዳቢ ፕሌኖ ቴክሳስ ገብተናል ብለዋል። እሺ ውታፍ ነቃ ያለ ከቤተ መንግስት ብሏል። ከጀርመን አለ። ከአዳነች ጓዳ፣ ከደብረ ማርቆስ ከየአካባቢው ዛሬ ገብታችኋል። እናመሰግናለን በጣም። ከቻድ አቃቂ አካባቢ ወልዲያን ይሞክሯት ብለዋል አንድ ተመልካቻችን። ያው እናደርሳችኋለን። ምንድነው አስተያየት እናጋራለን። ከጅማ ከደብረ ማርቆስ ገብተዋል። ከደብረ ብርሃን ገብተዋል። ከአቤ ሀይቅ አካባቢ ብለዋል። እናመሰግናለን። ከመገናኛ 24 ሁላችሁም እጅግ በጣም ከልብ እናመሰግናለን። በድጋሚ
እስካሁን ድረስ ኃላፊነት ያልተወጣችሁ አሁንም ቢሆን ከግማሽ በታች በጣም የራቀ ነው ላይክ ያደረጋችሁት ከገባችሁት መካከል በዚያ ምክንያት ነው። በነገራችን ላይ እናንተ ላይክ ባደረጋችሁ ቁጥር ወይም ሼር ባደረጋችሁ ቁጥር በሌሎች ወደ ፕሮግራሙ ያልገቡ ሰዎች ጋር የመድረስ እድሉ ከፍተኛ ይሆናል። ለዛ ነው ደጋግመን ሼር እንድታደርጉ የምናሳስባችሁ። ወደ ዕለቱ መረጃ እናልፋለን። ቀዳሚ የምናደርገው ኢሰመኮ የሚባለው ኃይል ብርሃኑ አዴሎ የሚባል ሰው ነው የሚመራው። እንደምታውቁት ብርሃኑ አዴሎ መለስ ጠቅላይ ሚኒስትር በነበረበት ጊዜ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የመሆን እድል ተሰጥቶት የነበረ ከደቡብ አካባቢ የተገኘ ሰው ነው። ብርሃኑ አዴሎ ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ኃላፊነት ቦታ ከተሰጠው በኋላ በአቅም ማነስ ምክንያትና የተሰጠውን ኃላፊነት በአግባቡ ሊወጣ ባለመቻሉ የተባረረ ነው። አብይ አህመድ ወደ ስልጣን ሲመጣ ብርሃኑ አዴሎን ጠርቶ የደቡብ አካባቢ ማሟያ ለማድረግ በህዝቡ እንደሚጠላም የሰራውንም ክፋት ያውቃል። ነገር ግን ያው ህዝብ የጠላውን ህዝብም ደግሞ እሱ ሊበቀለው ፈልጎ የሚበቀለውን ነው አብይ አህመድ የሚሰበስበው። የህዝቡ ተወካይ የሚያደርገው ህዝቡን የገዛ ህዝባቸውን አምርረው የሚጠሉትን ነው የሚያመጣው። ምክንያቱም በራሳቸው ሰዎች እነዚያኑ የማህበረሰብ ክፍል መግረፍ፣ ማሰቃየት ስለሚፈልግ ነው። ዞሮ ዞሮ የብርሃኑ አዴሎ ክስረት ግን ለመላው የኢትዮጵያ ህዝብ የተረፈ ነው። በጣም ያልተጠበቀ አይደለም። ገና ወደ ስልጣን ብርሃኑ አዴሎ መጥቷል ሲባል የኢትዮጵያ ሰብአዊ መብት ኮሚሽነር ሆኗል ሲባል አብዛኛው ሰው በጣም በቀልዳቸው ፈገግ ነው ያለው። ምክንያቱም ራሱ ለምን ሽመልስ አብዲሳ አይሆንም ወይም ራሱ አብይ አህመድ በቃ በትርፍ ጊዜ የኢትዮጵያ ሰብአዊ መብት ኮሚሽንን በሚመለከት ራሴው ሪፖርት እሰጣለሁ ቢል እኮ ቀላል ነገር ነው። ምንም ብርሃኑ አዴሎን በማምጣት ሊቀይር የሚችለው ሊጨምር የሚችለው ምንም ነገር እንደሌለ ያው ግልጽ ነው። ለማንኛውም የአርሲን ጉዳይ በተመለከተ አድማጮች እንዳያችሁት በአርሲ የተገደሉትን እዛው ላይ በቪዲዮ እየታየ በኤክስካቫተር እየተቆፈረ በጅምላ እየተቀበረ ያያችሁትን ሪፖርት ዛሬ የኢትዮጵያ ሰብአዊ መብት ኮሚሽን ተብሎ ብርሃኑ አዴሎ ባወጣው ሪፖርት የሞቱት 3 ናቸዋል። ከ3 ውስጥ 2 ክርስቲያን ናቸው፣ አንዱ ሙስሊም ነው አለ። ካኔ ኢማጂን አብይ አህመድ ከዚህ በፊት መጥቶ አማራውን በጅምላ ወለጋ ላይ ቤኒሻንጉል ላይ በስቅጣጭ ሁኔታ ከጨረሱት በኋላ በአንድ ጉድጓድ ብቻ በአንዲት ቀን ከ200 በላይ አይናችን እያየ ተቀብሮ ሳለ መጥቶ ለአስከሬን የብሔር ኮታ አውጥቶ ሲያከፋፈል ነበረ። በተመሳሳይ ብርሃኑ አዴሎ የሚባለው አሽከር የሃይማኖት ኮታም መድቦ ኦርቶዶክሳውያን ማለቃቸው ይታወቃል እንደምታውቁት። እና ኦርቶዶክሳውያንን ገለው ሲያበቁ ለምን ሞትን ትላላችሁም ተብሎ ሙስሊምና ክርስቲያን አድርገው አደባልቆ ያቀረቡት የሞተ ሙስሊም በሌለበት ሙስሊም ሆነ ክርስቲያን ሆነ በመሞቱ ምክንያት ለምን ትገላላችሁ ነው የጥያቄው። የሆነ ሆኖ ግን በኦርቶዶክሳውያን ላይ የደረሰ ጥቃት የለም ለማለትና ዓለምን ለማሳሳት የተደረገ ጥረት ነው። ይሄ ግን ኦልሬዲ በቪዲዮ የተያዘ ምን ያህል ሰው ሞተ? እንዳውም አሁን የሟቾች ቁጥር ወደ 53 ደርሷል። ወደ 311 አካባቢ ቤቶች በእሳት ወድመዋል። ወደ ከ60 በላይ የተረፉ በህይወት ነገር ግን ከባድና ቀላል የአካል ጉዳት የደረሰባቸው አካላት አሉ። ንብረት እንደምታዩት በአካባቢው እንዳለ ምንድነው በከፍተኛ በሰፊ ኤሪያ የአየር ድብደባ የተካሄደበት ነው የሚመስለው። ሙሉ በሙሉ ድምጥማጡ ነው የጠፋ። በእሳት ነው ጠቅላላ ቀጠናውን የአጋዩት ኢንክሉዲንግ ቤተክርስቲያንን ጨምሮ ማለት ነው። ይሄንን ለማስተባበልና ነገሩን ለማዳፈን የሄዱበት ርቀት በጣም ዘግናኝ ነው። የሆነ ሆኖ እስኪ እንከታተላቸውና ያለውን ሁኔታ መረጃዎቹን ለማንሳት እንሞክር። ብርሃኑ አዴሎ ክህደት ነው የፈጸመው። የብርሃኑ አዴሎ ክህደት ግን ብዙ ሌላ ውዝግብ ክርክር ውስጥ የሚከተን አይደለም። ለምን እንደዚህ አይነት ክህደት እንደፈጸመ